ይህን አልሰማሁም እንዳይሉ ዲኤምሲ ሪል ስቴት በካሬ ከ78000 ብር ጀምሮ የተንጣለለ መኖሪያ ግቢ በለቡ መብራት ኃይል ከባለ 1 መኝታ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን ባካተተ መልኩ በተለያዩ የካሬ አማራጮች አቅርበንሎታል። ባለ 1 መኝታ በ431000 ብር፣ ባለ 2 መኝታ በ619000 ብር፣ ባለ 3 መኝታ በ738000 ብር ከተጨማሪ የሰራተኛ ስቶርና ላውንደሪ ክፍሎች እንዲሁም የኤሌክትሪክ መኪና ቻርጂንግ ስቴሽን፣ መዋኛ ገንዳ፣ የልጆች መጫወቻ፣ የተለያዩ የስፖርት ማዘውተሪያ ስፍራዎችን ያካተተ በ40/60 የባንክ አከፋፈል ቅንጡ መንደሮችን በመሸጥ ላይ እንገኛለን። ለተጨማሪ መረጃ ይደውሉልን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናሰማለን። በላይ በቀለ ነኝ። የኤርትራን መንግሥት የሚደግፉ ኤርትራውያን ስደተኞች ከእስራኤል የሚወገዱበት ሕግ ጸደቀ። የእስራኤል ፓርላማ መንግሥታቸውን የሚደግፉ የኤርትራ ስደተኞች ከሀገር እንዲወጡ የሚያደርገውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድምፅ ማሳለፉ ታውቋል። የኤርትራን መንግሥት የሚደግፉ ኤርትራውያን ጥገኝነት የሚጠይቁበት ምንም ምክንያት የላቸውም ብሏል ፓርላማው። መንግሥታቸውን የሚደግፉ ከሆነም ለምን ከሀገራቸው ወጡ የሚለውን ጥያቄ ይመልሳል ረቂቅ ሕጉ። በእስራኤል 20,000 የሚጠጉ የኤርትራ ስደተኞች ሲኖሩ በሀገራቸው ያለውን ጭቆናና ጦርነት ሸሽተው ጥገኝነት የጠየቁ ናቸው ተብሏል። እናም በየጊዜው መንግሥታቸውን ደግፈው ረብሻ የሚያነሱ ኤርትራውያን ስደተኞች ከእስራኤል እንዲወጡ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም ማስጠንቀቃቸው ይታወሳል። ማስጠንቀቂያው ዛሬ ወደ ተግባር ተለውጦ የኤርትራ መንግሥት ደጋፊዎች ከእስራኤል ሊወጡ ጫፍ ደርሰዋል ነው የሚባለው። አዲስ የጸደቀው ረቂቅ ሕግ ኤርትራውያኑን የማባረር ሥልጣን ለሀገር ውስጥ ጉዳይ ሚኒስቴር ይሰጣል። የዲሞክራሲያዊት ኮንጎ ታዋቂ ሙዚቀኛም የውጊያ ቀጠና በሆነችው ጎማ ከተማ መገደሉ ተሰማም። ዴሌካት ኢዴንጎ የተባለው ዘፋኝ በጎማ ከተማ በፊልም ቀረጻ ላይ ያለ በጥይት ተመትቶ መገደሉን ዘገቦች አመልክተዋል። መንግሥትንና አማጽያንን በዘፈኖቹ በመተቸት የሚታወቀው ኢዴንጎ ታስሮ ሰሞኑን አማጽያን ጎማን ሲቆጣጠሩ ወህኒ ቤት ሰብረው ከወጡ እስረኞች መካከል ነው ተብሏል። የአርቲስቱ አስክሬን በጎማ ጎዳና ላይ መገኘቱ ሲነገር በማን እንደተገደለም እስካሁን በትክክል አልታወቀም። M23 የተባለው አማጺ ቡድን አብዛኛውን የጎማን ከተማ ከተቆጣጠረ ወዲህ በአካባቢው ቁጥራቸው በውል ያልታወቀ ሰዎች መገደላቸው ይነገራል። መንግሥት ዘግይቶ ባወጣው መግለጫም የዘፋኙን ግድያም አጸያፊ ድርጊት ሲል አውግዟል። ለግድያው አማጺ ቡድኑን ተጠያቂ በማድረግ የዘፋኙን ሞት ተከትሎ በተለይ በትውልድ ግዛቱ በሰሜን ኪቩ አመፅ ይነሳል የሚል ስጋት አሳድሯል። የኮንጎ የባህል ሚኒስቴር በበኩሉ ግድያውን በማውገዝ ኢዴንጎ በሥራዎቹ መልካም ትውልድን ያነጸ ተስፋን ያጫረ ሲል አወድሷል። ዘፋኙ በኮንጎ የሚገኙ የመንግሥታቱ ድርጅት ሰላም አስከባሪዎች እንዲወጡ አነሳስቷል ተብሎ በእስር ላይ ፍርድ ሲጠባበቅ ነበር ከእስረኞች ጋር አብሮ ያመለጠው። ይህ በእንዲህ እንዳለም M23 አማጺ ቡድን ቁልፍ የቡካቩ ከተማን አውሮፕላን ማረፊያ መቆጣጠሩ ታውቋል። አማጽያኑ ወደ ምስራቅ የሚያደርጉትን ግስጋሴ በማጠናከር የደቡብ ኪቩ ግዛት ዋና ከተማ ቡካቩ 30 ኪሎ ሜትር ርቀት ላይ መድረሳቸው ይነገራል። አማጺ ቡድኑ የቡካቩን ቁልፍ አውሮፕላን ጣቢያ መቆጣጠሩ የተነገረው ተኩስ አቁም እንዲደረግ ዓለም አቀፍ ግፊት ተጠናክሮ በቀጠለበት ወቅት ነው። ዲሞክራሲያዊት ኮንጎ በጦርነቱ እጇ አለበት የምትላትን ጎረቤት ሩዋንዳን በተደጋጋሚ ስትከስ ቆይታለች። ለአፍሪካ ሕብረት ጉባኤ ዛሬ አዲስ አበባ የገቡት የሩዋንዳ ፕሬዝዳንት ፖል ካጋሜ ግን በኮንጎ የሚንቀሳቀሱ የሁቱ አማጽያን የሩዋንዳ ዋነኛ ስጋት መሆናቸውን ይገልጻሉ። የናይጄሪያ መንግሥት ካናዳም ለከፍተኛ ወታደራዊ አመራሮቹ የመግቢያ ቪዛ መከልከሏን አወገዘም። ከፍተኛ ወታደራዊ ሹማምንት የሚገኙበትን ልዑካን የመሩት ጀነራል ክሪስቶፈር ሙሳም ለይፋ የሥራ ጉዳይ ረቡዕ ካናዳ መግባት ከነበረባቸው የልዑካን አባላቱ ግማሽ የሚሆኑት ቪዛ መከልከላቸውን ገልጸዋል።
የናይጄሪያ የሀገር ውስጥ ጉዳይ ሚኒስትር በካናዳ ባለስልጣናት የተደረገውን የቪዛ ክልከላም የምዕራብ አፍሪካዊቷን ሀገር ክብር የሚነካ ሲሉ አውግዘዋል። በናይጄሪያም የካናዳ ከፍተኛ ኮሚሽን ስለ ጉዳዩ ዝርዝር መረጃ ከመስጠት ተቆጥቧል። በናይጄሪያ ወታደራዊ አዛዦች ላይ የተደረገው የቪዛ ክልከላ የካናዳ የስደተኞች ጉዳይ ሰራተኞች ጊዜያዊ የነዋሪነት ሰነዶችን አስፈላጊ ሆኖ ካገኙት እንዲሰርዙ የሚያስችል አዲስ ደንብ መውጣቱን ተከትሎ የተፈጸመ ነው። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ከፑቲን ጋር ብቻ ለመነጋገር ዝግጁ መሆናቸውን ገለጹ። በጀርመን ሚዩኒክ እየተካሄደ ባለው የጸጥታ ስብሰባ የተካፈሉት ዜሌንስኪ የሰላም ንግግር ከተጀመረ ከሩሲያ በኩል ከፑቲን ጋር ብቻ ለመቀመጥ ዝግጁ መሆናቸውን ገልጸዋል። ያም ሆኖ እስካሁን ጦርነቱን ማቆም የሚችል በአሜሪካ በኩል የተዘጋጀ የሰላም ዕቅድ አላየሁም ብለዋል። ትራምፕ የአሜሪካም የሩሲያና የዩክሬን ባለሥልጣናት በሙኒክ እንደሚገናኙ ቢገልጹም ሞስኮ ልዑካኗን ወደ ሙኒክ አለመላኳ ታውቋል። ሩሲያ በሙኒክ ስብሰባ ባትካፈልም ታዲያም የዩክሬን ፕሬዝዳንት ዜሌንስኪ ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር መገናኘታቸው ታውቋል። በስብሰባው ንግግር ያደረጉት የአሜሪካ ምክትል ፕሬዝዳንት የአውሮፓ መሪዎችን በነጻነት የመናገርና ዲሞክራሲን የመሳሰሉ ተጨባጭ መብቶችን ወደ ኋላ እየመለሱ ነው በማለት ተችተዋል። ስደተኝነትን በተመለከተ አውሮፓ የራሷን ውሳኔ መውሰድ እንደሚገባት፣ ከጅምላ ስደት በላይ በአሁኑ ወቅት አስቸኳይና አንገብጋቢ አጀንዳ የለም ብለዋል። በበርካታ ሀገሮች ስደት የከፋ ደረጃ መድረሱን የጠቀሱት ምክትል ፕሬዝዳንቱ ምክንያቱ ደግሞ የአውሮፓም ሆነም የዓለም ፖለቲከኞች ችግሩን ለመከላከል የሚያስችሉ ውሳኔዎች ማሳለፍ ባለመቻላቸው እንደሆነ ገልጸዋል። የአውሮፓ ሀገሮች መጻኢ የአህጉሪቱን ዕድሎች በተመለከተ ወሳኙን ሚና ሊጫወቱ እንደሚገባም የአሜሪካ እምነት ነው ያሉት ጄዲ ቫንስ የአሜሪካ አስተዋጽኦ ከእንግዲህ በጣም አነስተኛ መሆኑን አመልክተዋል። በስብሰባው የተካፈሉ አብዛኞቹ የአውሮፓ ሀገሮች በአሜሪካው ምክትል ፕሬዝዳንት ንግግር ደስተኛ አይደሉም ይባላል። ይህን አልሰማሁም እንዳይሉ ዲኤምሲ ሪል ስቴት በካሬ ከ78,000 ብር ጀምሮ የተንጣለለ መኖሪያ ግቢ በለቡ መብራት ኃይል ከባለ 1 መኝታ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን ባካተተ መልኩ በተለያዩ የካሬ አማራጮች አቅርበንሎታል። ባለ 1 መኝታ በ431,000 ብር፣ ባለ 2 መኝታ በ619,000 ብር፣ ባለ 3 መኝታ በ738,000 ብር ከተጨማሪ የሰራተኛ ስቶርና ላውንደሪ ክፍሎች እንዲሁም የኤሌክትሪክ መኪና ቻርጂንግ ስቴሽን፣ መዋኛ ገንዳ፣ የልጆች መጫወቻ፣ የተለያዩ የስፖርት ማዘውተሪያ ስፍራዎችን ያካተተ በ40/60 የባንክ አከፋፈል ቅንጡ መንደሮችን በመሸጥ ላይ እንገኛለን። ለተጨማሪ መረጃ ይደውሉልን።